ኦፒዲዮ የኦሮሞ ፓርቲ አልነበረም ከኦሮሞ ህዝብ ትግል ውስጥ የተፈጠረ ፓርቲ አልነበረም ገና ከመጀመሪያው ከምርኮኞች ውስጥ ህወሓት ጠፍጥፎ የሰራው ፓርቲ ነው ከኦሮሞ ህዝብ ትግል የተወለደ ፓርቲ አይደለም ስተት የተደረገው ይሄንን ዲቃላ የኦሮሞ ህዝብን ያስጠብቃል ተብሎ አደራ መሰጠቱ ነው አሻግረን ተብሎ አደራ ለኦፒዲኦ መሰጠቱ ነው ምናልባት ኦፒዲኦ ውስጥ እውነተኛ የኦሮሞ ህዝብ ፍላጎትን የሚጠብቁ የሚፈልጉ ሰዎች ሊኖሩ ይችላሉ ድርጅቱ ግን ከትውልዱ ገና ከፍጥረቱ ባንዳ ነው የነበረው ከዛ ውስጥ ለወጣ አንድ ሰው ማንነቱ የማይታወቅ ሰምተው ነበር አብይ አህመድ የሚባል ሰው ሰምታል ከና መጨረሻ ላይ ነው አይደለም ብቅ ያለው ከየት እንደመጣ የማይታወቅ ሰውዬ ለማ ጀርባ ላይ ተሸክሞት አምጥቶ ይሄ ይሻላችኋል ብሎ ሰጠን ሌሎቹም ኦሮሞዎች ሄደው ተኮለኮሉ ከስሩ ሌሎቻችን እኮ ገና ከመጀመሪያው ነው ይሄ ያ መንገድ አይደለም ብለ የተቃወምነው ያኔ ግን ሁሉ ኢትዮጵያ ከጭቆና ስር ወጣው ብሎ ይሄ ስለ ፍቅር ምናምን ሲያወራ ስለነበረ አዲስ ቋንቋ ስለሆነበት ሆ ብሎ ወጥቶ ጮቤ ረግጧል በዛን ጊዜ አስተውሎ አይደለም ትዝልህ ከሆነ ስለ ፖለቲካና ስለ አገር ነው የምናወራው ስለ ፍቅር አይደለም ስለ ፍትህ ነው ማውራት ያለብን ስንል ነው የነበረው ገና ከመጀመሪያው ስለዚህ የኦሮሞ ህዝብም ልክ እንደሌላው ኢትዮጵያ ህዝብ የኢህአዴግ የጭቆና ጊዜ አለፈልኝ ብሎ ተነፈሰ ጠቅላይ ሚኒስትር ያልከውም ሰው አዲስ አደባባይ ላይ በበነቂስ ወጥቶ ፊት ለፊቱ ሲቆም ከሱ ኋላ የቆሙ ሰዎች መሰሉት የኦሮሞ ህዝብ ጥያቄ የፍትህ ጥያቄ ነው ፍትህ ማህበራዊ ፍትህ ሊሆን ይችላል ኢኮኖሚያዊ ፍትህ የፖለቲካ ፍትህ የፍትህ ጥያቄ ነው ከሁሉ በላይ የኦሮሞ ህዝብ ጥያቄ የስብዕና ክብር ጥያቄ ነው ጋላ የተባልክ ከሰው በታች የምትደረግበት ስርዓት ውስጥ አይኖርም ሎክ በተለይ የትግራይ ሰዎች ሊሰሙ ይችላሉ በዚህ ጉዳይ ላይ ኦሮሞ ገና ከመጀመሪያው ያለው የኢትዮጵያ መንግስት የተመሰረተው በጭፍጨፋ ላይ ነው በግፍ ላይ ነው በግድያ ላይ ነው የኮሎኒያል ጥያቄ ነው አንዱ ለአንዱ መብት ሰጥቶ ሌላውን ግን ረግጦ ከሰውነት አውጥቶ አሲሚሌትድ ካልሆንክ ሰው ካልሆንክ እና አማራ ካልሆንክ በስተቀር አትኖርም የሚል ስርዓት ነው የነበረው በኢትዮጵያ ውስጥ ገናም ከመጀመሪያው ከዛ ካልተላቀቀ በስተቀር ነው የኦሮሞ ፖለቲካ የሚለው የነበረው የኢትዮጵያ መንግስት ከዚህ ኮሎኒያል ከሆነ ስርዓት ካልተላቀቀ በስተቀር ወደ ዲሞክራሲ መሸጋገር አይችልም ነበር ብንለው የነበረውኛ አሁን በአይናችሁ አይታችኋል ተመልሶ የመጣው የዛ የኢምፔሪያል ፖለቲካ ነው መሬቱ የኛ ነው ስልጣኑ የኛ ነው የኢኮኖሚ ፍትህ ሁሉ የኛ ነው ቋንቋው የኛ ነው ሃይማኖቱ የኛ ነው አዎ ሃይማኖቱ የኛ ነው የሚሉት ኦርቶዶክስ ካልሆንክ ነው የሚሉት ይሄ ካልሆነ በስተቀር እኛ ካልሆነ በስተቀር ማስተዳደር በኢትዮጵያ ውስጥ አይቻልም ነው ትግራይ ራሱን ላስተዳደር ስላለ ጦርነት የታወጀበት ራሴን አስተዳደር ስላለ ጦርነት አወጀበት የኢምፔሪያል ፖለቲካ ተመልሶ መጥቷል ይህ አገር ኢትዮጵያ የምትለው ሀገር መጀመሪያ ዲኮሎናይዝድ መሆን አለበት ከዛ በኋላ ነው ዲሞክራታይዝ የሚሆነው ብሎ የኦሮሞ ነጻነት ግንባርና የኦሮሞ ብሔረተኛ መሪዎች ሲናገሩት የነበረው አሁን በአይናቸው አይታችሁታል ከዛ ካልተበጣጠሰ በስተቀር ተመልሶ ሊድን የሚችል አይደለም የኦሮሞ ህዝብ ጥያቄ በጊዜ እውነት እየሆነ ለሌላው ሁሉ ህዝብ እየታየ ነው የመጣው በተለይ ለትግራይ ህዝብ መታየት አለበት ስንለው የነበረውን ነገር በተግባር ፈጽመውታል የኢምፔሪያል ፖለቲካ የብልጽግና ፖለቲካ ምንድነው ብሔር ተኮር አንልም ነው አይደል እንዴ ብሔር ተኮር አትበል ብሔር የለም ማንነት ፖለቲካን ይጥፋ ነው የሚለው ራስን በራስ ማስተዳደር ይጥፋ ነው የሚለው ይሄማ በኃይለ ሥላሴ ጊዜ የነበረው ፖለቲካ ነው ታላቅነቱ ወደ ኋላ ያለ ነው የሚለው የኢምፔሪያል ፖለቲካ የኮሎኒያል ፖለቲካ ተመልሶ ነው የመጣው የኦሮሞ ፖለቲከኞች ሲሉ የነበረው በተግባር በዓለም ህዝብ ፊት ለፊት ነው የተፈጸመው አሁን